ሶስት ከፍተኛ የህወሓት ወታደራዊ አዛዦች ትግራይን ጥለው አዲስ አበባ መግባታቸው ታውቋል። ይህም በድርጅቱ ውስጥ ያለውን ልዩነት ወደ ከፍተኛ ደረጃ መሸጋገሩን የሚያሳይ ሆኗል። አስቡት እስኪ የጦርነት ነጋሪት ከዚህም እዚያም እየተጎሰመ ባለበት በዚህ ሰዓት ጀነራል ቡሽ ገብሬ፣ ጀነራል ከበደ ገካዱና ኮሎኔል ንጉስ አዲስ አበባ መግባታቸውን ወርከና ከሰዓታት በፊት አስነብቧል። እነዚህ አዛዦች አሁን ላይ በአፋር ክልል የሚንቀሳቀሰውን በነጌታቸው ረዳና ጻድቃን የሚመራውን የትግራይ የሰላም ኃይል ወይም ቲፒኤፍን እንደተቀላቀሉ እየተገለጸ ይገኛል። ታስታውሱ ከሆነ ጀነራል ቡሽ ገብሬ ባለፈው ጥር ወር ላይ ከኤርትራ ጋር ያለውን ወታደራዊ ትብብር በመቃወማቸው በአዲግራት ታስረው እንደነበር ቢቢሲ አማርኛ ዘግቦ ነበር። አዛዦቹ ይህን እርምጃ የወሰዱባቸው ህወሓት በክልሉ ሌላ ጦርነት ለመቀስቀስ የሚያደርገውን ጥረት በመቃወማቸው እንደሆነ ዘገባው ያሳያል። ይህም የካቲት 11 ቀን ሊቀመንበሩ ደብረጽዮን ገብረ ሚካኤል ራሳችን ለመከላከል እንገደዳለን ሲሉ ካስተላለፉት የጦርነት ዛቻ ጋር በእጅጉ የሚጋጩ ነው። ለዚህም ነው ልዩነቶች እየሰፉ ነው የምንላችሁ። አሁን ላይ እስኪያስቡት በዚህ ሰዓት የአመራሮች መክዳት በህወሓት ወታደራዊ የሆነ ፖለቲካዊ አንድነት ላይ ምን አይነት ተጽዕኖ ሊያሳድር ይችላል? ሀሳብ አስተያየታችሁን ኮመንት ላይ ያጋሩ። አውታር ኒውስ ነበሩ። ፎሎ ማድረጋችሁ እንዳይረሳ።